ዛሬ እናቴን ደበደቧት እናቴን በጥፍ በዱላ ምናምን በከስክስ ረገገጧት። እሷም ደግሞ ወታደር ስታይ በሩጫ ነው ከቤት ወጣ የምታቸው። እስከሚያልፉ ድረስ በሰልፍ ነው የሚሄዱ። ሰልፉ እስከሚያልፍ ድረስ ቁጭ ብላ በር ላይ ታለች። ከዛ አንድ ቀን ጠሩትና ደበደቧት። እሷም የምታው እኮ አንድ ልጅ እዛ ውስጥ አላትና ልጇን ነበር የምታው። እኔን ድንገት ወደዚህ ይመጣል ስልኬ ቢያንስ ለአንድ ሳምንት ከጠፋ በቃ ወታደሮች በእኛ በኩል ትንሽ ጦርነት ስላለ በዛ ብዙ ጊዜ በዛ አልፋሉና ቁጭ ብላ ነው የምታይ ነበር። አሁን ግን ደበደቧት። ተኝታ ነው አለች አልጋ ላይ። አንሽ እንዳልታይ ሳይኖርሽ እንዳልሽ እቅፍ ድቅፍ አርገሽ